ትወድቃለህ፣ ግን ትነሳለህ። ታጣለህ፣ ግን ታገኛለህ። ነገሩ ዝብርቅርቅ ይልብሻል፣ ይበላሽብሻል፣ ግን ይስተካከላል። ሬዚሊየንስ ትልቅ ካራክተር ያላቸው ሰዎች ድንገት ይከስራሉ፣ ግን ብድግ ይላሉ። ሲወድቁ አቧራ በአቧራ ይሆናሉ። የሚያነሳቸው እጁን ዘርግቶ የሚያነሳቸው ሰው የለም። ራሳቸው ግን ይነሱና ራሳቸው አቧራቸውን አራግፈው አይዞህ ብለው ራሳቸውን ሕይወታቸውን ይቀጥላሉ። ሬዚሊየንስ ወድቀህ ትነሳለህ፣ ታጣለህ፣ እንደገና ታገኛለህ። ይበላሽባል፣ ታስተካክለዋለህ። ጊቭ አፕ አድርገህ ራሴን ላጥፋ፣ እንደዚህ ልሆን፣ አገር ጥዬ ልጥፋ አትልም። ይስተካከላል፣ ትቋቋመዋለህ። ትህትና ትልቅ ሰው ስትሆኑ እኔ መለካዬ ነው ትህትና። ለመሰላቸው ፍሬ ያለው ዛፍ ምን ያደርጋል? ቅርንጫፎቹ ዝቅ ይላል። ፍሬ የሌለውስ እንደዚህ ቆማል። ፍሬያችሁ ሲበዛ ሀምብል ትሆናላችሁ፣ ዝቅ ትላላችሁ። እኔ ልንገራችሁ፣ ትህትና በፍጹም አያከስራችሁም። በፍጹም ራስን ዝቅ ማድረግ፣ ሌሎችን ከፍ አድርጋችሁ ራሳችሁን ዝቅ ማድረግ በፍጹም አያከስራችሁም። እንደ ፑሊ ነው። በዚህ ጋር ዝቅ ስትሉ በዚህ ጋር ከፍ ነው የምትሉት። መዝናናት እወዳለሁ፣ ፋን እወዳለሁ፣ ፍቅር እወዳለሁ። ብዙም ወዳቸው ደስ የሚሉ ነገሮች አሉ። ንጹህ የሆኑ ኢንጆይ የማደርጋቸው ነገሮች አሉ። ፕሮባብሊ ግን እንደ ጸሎት የምወደው ነገር አለ ብዬ አላምንም። የመጨረሻ መደሰተው እኔ ስጸልይ። ሰው 2 ሰዓት ሙቪ ለማየት ጊዜ ከሰጠ 15 ደቂቃ ለመጸለይ እንዴት ይከብደዋል? ስለዚህ ዝም ብሎ ቢሊየነር ሆናለሁ፣ በቃ እንደዚህ ይኖረኛል፣ ቅድም እንዳለው አይሰጥሽም። ጥያቄው ትክክል መሆን አለበት፣ ተገቢ መሆን አለበት፣ ሪዝነብል መሆን አለበት። የምትጸልይ ከሆነ አትሸነፊም። ማዕበል ይመጣል፣ ታልፊዋለሽ። ችግር ይመጣል፣ ታልፊዋለሽ። ሰዎች ይነሱብሻል፣ ታልፊያቸዋለሽ። ይህም በአንቺ ላይ የሚነሳ ይወድቃል። የሆነ መሬት መንቀጥቀጥ የሚመስል ነገር በሕይወትሽ ይመጣል። አለቀለት ይህ ሰው እየጠፋ ስትይ አይጠፋም። ለምን? ይጸልያል። የሚጸልይ ሰው ቀስቱ እንደ ጸናች ትቆማለች። ብዙ ሰዎችን ለማዳመጥ እድላለኝ። ሰዎችን ታገኝና ይነግሩሻል። ጓደኞቼ ያልደረሱበት ቦታ በጣም ይገርምሃል ይላሉ። ያሉበት ቦታ እንደው በኑሯቸውም በስራቸውም ትልቅ ቦታ ነው ያሉት። እኔ ደግሞ በቃ አልተሳካም እስካሁን ድረስ ይሉሻል። ምን ማለት ነው? ከጓደኞቻቸው ካሉበት 500 ኪሎ ሜትር በታች እንደሆኑ ነው የሚያስቡት። ገብተሻል? ዝቅ ብለው እነሱ ጓደኞቻቸው በሀብት አድገው፣ በስልጣን አድገው፣ በትምህርት በተለያየ መንገድ አድገው፣ እነዚህኛዎቹ ሰዎች ግን የተለየ ኃጢአት ሳይኖርባቸው፣ ሰነፍ ሳይሆኑ፣ ክፉ ሰዎች ሳይሆኑ ራሳቸውን እኔ በማወዳደር አላምንም። እነሱ ግን ራሳቸውን አወዳድረው በቃ ይገርማል፣ እዛ ታች ነው ያሉት ጓደኞቼ እዛ ናቸው ይሉሻል። አንድ ክራይቴሪያ ሟሉ፣ ታች መሆናቸው አያውቁትም እነሱ። ሁለተኛ አሁንም ሰዎችን ሳገኝ ይሄ ሳፈሪንግ የሚባለው ስቃይ አለባቸው። ለሰዎች የምንሰጠው የተሳሳተ ትምህርት መሰለሽ፣ ህይወት ቀይ ምንጣፍ ነው ብለን ነግራቸዋለን። ኢዚ ነው፣ በጣም ምንም ችግር የለም፣ አበባ በአበባ ነው እንላቸዋለን። that's not true። ምድር ላይ ስቃይ አለ። በምድር ሳላችሁ መከራ አለባችሁም ተብሏል በቅዱስ ቃሉ። ዝም ብሎ ፊሎሶፈሮችንም ካይሽን ቡዳ ራሱ ላይፍ ኢዝ ሳፈሪንግ ነው የሚለው፣ ሌላ ነገር አይደለም፣ በቃ ሳፈሪንግ ነው የሚለውና ስቃይ አለ። እነዚህ ሰዎች የማገኛቸው ሰዎች ዝቅ ብያለሁ ከማለታቸው ተጨማሪ ሳፈር ሲያደርጉ ታያቸዋለሽ። ወይ በህመም ይሰቃያሉ፣ ወይ በልጆቻቸው ይሰቃያሉ፣ በመስሪያ ቤታቸው ይሰቃያሉ። ሳፈሪንግ አላቸው፣ ስቃይ አላቸው። ያ 1200 ዲግሪ ሴንቲግሬድ ቃጠሎ ነው። አንዳንዶቻችሁ ትልቅ የህይወት ዩኒቨርሲቲ ውስጥ ነው ያላችሁት። ከፈተና ፈተና፣ ይሄኛው ፈተና ሲያልቅ ሌላ ፈተና፣ ይሄኛው ፈተና ሲያልቅ ሌላ ፈተና እያለፋችሁ ነው ያላችሁት። ግን እነዚህ ፈተናዎች የዳዊት ፈተና እንዳበቃ፣ የመጨረሻውን አልቅሶ እንዳበቃ፣
የሚያበቁበት ጊዜ ደግሞ አለ። ግራጁዌሽን ቀን ደግሞ አለ። የደስታ ቀን ደግሞ አለ። ሁሌ በዚያ አይኖርም። ምድረ በዳ ታልፊበታለሽ እንጂ ምድረ በዳ ሬዚደንስ አይደለም። ምድረ በዳ መኖሪያ አይደለም። ምድረ በዳ የምታልፊበት ቦታ ነው። ሸለቆ የምታልፊበት ቦታ ነው እንጂ ቤት ሰርተሽ የምትቀመጭበት ቦታ አይደለም። በህይወት ጆርኒ፣ በህይወት ጉዞ በሸለቆ ውስጥ የምታልፊበት ጊዜ አለ። ግን ልታልፊበት ነው እንጂ ቤት ሰርተሽ ሸለቆ ውስጥ ልትቀመጭ አይደለም። በምድረ በዳ የምታልፊበት ጊዜ አለ፣ ዊልደርነስ። እሱም ደግሞ ማለፊያ ነው እንጂ መኖሪያ አይደለም። ቤት ሰርተሽ ምድረ በዳ ላይ አትቀመጭ። ስለዚህ እለፉት። በፈተና ውስጥ የምታልፉ ሰዎች፣ ቴስት እየተደረጋችሁ ያላችሁ ሰዎች፣ የተለያየ መከራ እየመጣ የሚፈትናችሁ ሰዎች እሱን በትዕግስት በጽናት በጸሎት እንዲያልፉት ነው። ከዛ ግራጁዌሽን ቀናለች ነው። ረሃ እግዚአብሔር ማለት አንድ ነገር ባደርግ ያጋጨኛል ይገለኛል ብሎ መፍራት አይደለም። ቴሪፋይድ መሆን አይደለም። ግን ስናገር እየሰማኝ ነው። የማደርገውን ነገር እያየኝ ነው። ይሰማኛል። ስለዚህ ይህን አልናገርም። ያየኛል እሱ። ስለዚህ ይህን አላደርግም። የቤት ሰራተኛዋን አትበድያት። ያይሻል። ቤት ውስጥ ጓዳሽን ያለ እሱ። ከስር ያለውን ሰራተኛ አታስጨንቀው። ያይሃል። የሚፈርድለት አለው። እና ፈርሃ እግዚአብሔር ማለት እሱን እያሰብሽ ከመናገር መቆጠብ፣ እሱን እያሰብሽ ግፍ ከማድረግ መቆጠብ፣ እሱን እያሰብሽ ክፉ ነገር ማድረግ ስትችይ አለማድረግ ነው። ነገር ከወደድሽው ልቀቂው። ተመልሶ ከመጣ ያንቺ ነው። ተመልሶ ካልመጣ ቀድሞውንም ያንቺ አልነበረም። if you love something, set it free. If it comes back, it's yours. If it doesn't, it never was. What you make happen for others will happen to you. ለአንቺ መልካም ነገር እንዲሆንልሽ ሳመቻች፣ ለአንቺ ሳመቻችልሽ ለእኔ መልካም ነገር ይሆንልኛል። አንቺ ለከሌ ጥሩ ነገር እንዲሆን ለስታመቻች ለአንቺ ይሆንልሻል። እና አንዳንድ ሰዎች ማወቅ ያለባቸው ገንዘብ ኖሯቸው አቅም ኖሯቸው ሚስት እያለቻቸው እዛች ጋር ሲሄዱ እዛች ጋር ውሽማ ሲያስቀምጡ ባንኮክ ሄደው ሴት ሲያማርጡ ሀብታቸው ይጨምራል። ሰላም ነው፣ ሲያዩት ሰላም ነው። ልጆቻቸው እያደጉ ነው። ሚስታቸው አታውቅም። በቃ ሰላም ነው። እግዚአብሔርም የተስማማ ይመስልሻል? ከሚያደርጉት ነገር ጋር እግዚአብሔር የተስማማ ይመስላቸዋል? አንድ ቀን ድንገት ትሰበራለህ፣ ፈውስ የለውም። አንዱ ምን አለ መሰለሽ፣ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል የሚለውን አነበበና አንድ ቀን እንዴ እኔ 3 የወደቅኩት 4 እድላለኝ ገና ማለት ነው። ብሌሲንግ ብዙ ለውጥ ያመጣል። በምሳሌዎች ያስረዳሻለሁ። አንዳንድ ቤት ትገቢያለሽ። በጣም ትልቅ ቤት ነው። በውድ ፈርኒቸሮች የተሞላ ነው። ዎል ቱ ዎል ካርፔት ነው። በፈርኒቸሮቹ በጣም ያምራሉ። ውድ ነው። የሚያምር ቤት ነው። ገብተሽ ትቀመጪና ውጪ ነው የሚልሽ። ውጪ ሂጂ ነው የሚልሽ። መቀመጥ አትፈልጊም። እዛ ቤት ውስጥ መውጣት ነው የምትፈልጊው። እና ይጨንቅሻል፣ ጭንቅ ይልሻል። እኔ ገጥሞኝ ያውቃል እንደዚ አይነት ቤቶች እና ጭንቅ ይላል። አንዳንድ ቤት ደግሞ ትገቢያለሽ። እንደዛው አይነት ቤት ሊሆን ይችላል፣ ወይም ደግሞ የምስኪን ቤት ሊሆን ይችላል። ውጪ አይልሽም። እዛ ቁጭ ማለት ትፈልጊያለሽ። ደስ ይላል። ደስ የሚል ነገር አለው ቤት ውስጥ። በጣም ደስ ይላል። ሻይ ያፈሉልሻል። እዚኛው ቤት ሻይ ሲያፈሉልሽ ሻዩን ጥቀምሽውና ምንድነው ትያለሽ? በምንድን ነው ያፈላችሁት? ያው ከሱቅ የተገዛ ሻይ ቅጠል ነው። ምን ጨመራችሁበት? የተለመደ ቅመም ነው የጨመረ፣ ምንም ነገር የለውም። ምንድን ነው ታዲያ? የተለየ ነው ሻዩ። ልዩነቱን መሰለሽ? እዛ ቤት በረከት የለም፣ እዚህ ቤት በረከት አለ። እዚኛው ቤት በረከት አለ። ለረዥም ጊዜ ልትቋቋሙት ትችላላችሁ። አንድ ቀን ግን ትሸነፋላችሁ። መጥፎ ጓደኝነት። ቦይፍሬንድ ለምን አትይዥም? አንቺ ፋራ ነሽ እንዴ? እንዲሁ ሰው ሁሉ ቦይፍሬንድ አለው፣ ለምን አንቺ ቦይፍሬንድ አትይዥም ትልሻለች ጓደኛሽ። አትስሚያት፣ በፍጹም አትስሚያት። ጊዜው አይደለም ቦይፍሬንድ የምትይዥበት።
እቺን ድራኳን ለምን አትሞክራትም? ሲጋራ ቴስት አታረገውም? አንዱ ቬፕ የሚባል ነገር መጥቷል አይደለም? አንድ ትምህርት ቤት ሰምቻለሁ ተደብቀው ሲያጨሱ። እቺን ለምን ቴስት አታረጋትም? እቺን ለምን መጥፎ ተጽዕኖ የሚያሳድሩባችሁን ጓደኞች ተለዩ። ኢትዮጵያኖች ካከበርካቸው፣ ትሁት ከሆንክላቸው፣ ኑሯቸውን አብረሃቸው ከኖርክ ይወደዋል፣ ያከብረዋል። ልዘንጥብህ ካልከው፣ በቃ እኔ ትልቅ ነኝ ካልከው፣ እኔ አዋቂ ነኝ፣ በቃ እኔ ትልቅ ነኝ፣ እኔ ሀብታም ነኝ ምናምን ካልከው እንደዚህ ነው አሽቀንጥሮ የሚጥልህ። ስትመጣ ቴሌቪዥን ላይ ያጠፋል፣ ዩቲዩብ ላይ አሳልፈው ነው የሚለው። ምን እንትን ነው ይሄ? ፓሲቭ የሆነ አክቲቭ የሆነ ፓሲቭ አግሬሲቭ ሪያክሽን አለ። አብረሃቸው ኑር፣ ወገኖች ናቸው። የሚኖሩትን ኑሮ ኑር፣ የሚበሉትን ምግብ ብላ፣ ትሁት ሆንላቸው፣ ራስህን ዝቅ አድርግ፣ ውደዳቸው። አበሻ እኮ ኢትዮጵያዊ ምናምን ተንኮሉ ምናምን አትበላቸው። አንተ ከነሱ አንዱ ነህ። ስለዚህ ይህን በማድረግ አብረሃቸው ስትኖር ያከብረዋል። እኔ ድሮ ስሜን አልወደውም ነበር፣ ወዳጄ ነው የሚለው። ምን አሁን ዘናጭ ስም ቢሰጡኝ እስቲ ምን አለ አሁን ድሮ ስም ወዳጄ ነው ብለው ሰጠኝ። ከዛ በኋላ መጽሐፍ ቅዱስ ምናምን ማንበብ መንፈሳዊ ነገር ስመጣ እግዚአብሔር አብርሃምን ወዳጄ እንዳለው አነበብኩ። ወዳጄ አንተ ወዳጄ ነህ እንዳለው ሰማሁ፣ አነበብኩኝ። ከዛ በጣም አሪፍ ስም ነው ብዬ ተቀበልኩት። ወዳጄ ነህ። መሐረነ ደግሞ መሰለሽ አያቶቼ ልጆች ተደጋጋሚ ሞተውባቸዋልና የኔ አባት ሲወለድ አቤቱ መሐረን መሐረነ ክርስቶስ ብለው ነው እሱ እንደው መሐረነ ያሉት። እና ስም ኢምፖርታንት ነው። የአቤት ግን ስኬት ምንድን ነው? አሁን የኔን ዴፊኒሽን ልንገርሽ። ሰክሰስ ወደዛ ፖይንት ስለሚወስደን ነው። ስኬት ለኔ አንደኛ ሰው ከሰሪው ጋር ሰላም ሲሆን፣ ከሰሪው ጋር፣ ከፈጣሪው ጋር፣ ከአምላኩ ጋር ሰላም ሲሆን፣ ከሰሪው ጋር ከአምላኩ ጋር ብቻ ሳይሆን ደግሞ ከራሱ ጋር ሰላም ሲሆን፣ ከራሱ ጋር ራሱን ተቀብሎ ማንነቱን ተቀብሎ ራሱን ኢንጆይ እያደረገ ከማንም ሰው ጋር ራሱን ሳያነጻጽር፣ ሳይቀና፣ ሳይመቀኝ እኔ ይሄ ነኝ አሁን ያለኝ ይበቃኛል ከዛ ደግሞ ይጨመርልኛል ብሎ ራሱን በሰልፍ አክሰፕታንስ፣ በሰልፍ ኮንፊደንስ ለራሱ ሰልፍ ክብር ሰጥቶ ሲኖር ስኬት ነው። ከዛ ደግሞ በዙሪያው ካሉ ሰዎች ጋር በሶሻል ኢንተለጀንስ አብሮ መኖር ሲችል ስኬት ነው። ያኛውን ብቻ ግን ካደረግን እንዳልኩሽ እነዛ ስኬታማ ሰዎች ናቸው። ድርጅት ያላቸው ሰዎች ስኬታሞች ናቸው። በጣም ብዙ ሀብት ያፈሩ ሰዎች ስኬታማ ሰዎች ናቸው። ስለሆነላቸው ደስ ይለናል። ግን አንድ ሰው ይሄ ከሰሪው ጋር ሰላም መሆኑ፣ ከራሱ ጋር ሰላም መሆኑ፣ ከማህበረሰብ ጋር ሰላም ለኔ አንድ ስኬት ነው። ይህ ብቻውን ስኬት ነው። ከዛ በሁለተኛ ደረጃ የሚኖርበትን ፐርፐዝ አውቋል ወይ? የሚኖርበት ፐርፐዝ አለው ወይ? ለምንድን ነው የምትኖረው ተብሎ ሲጠየቅ እኔ የምኖረው ለዚህ ነው ማለት ይችላል ወይ? ያንም ማለት ከቻለ ፐርፐዝ ካለው የሚኖርለት ዓላማ ካለው ሰክሰስፉል ነው፣ ስኬታማ ነው። ያሰበው ቦታ ላይ ላይደርስ ይችላል። ጎሎች ይኖሩታል፣ እዛ ጋር ጎሎች ይኖሩታል። ግን መንገዱን ስለያዘው በመንገድ ላይ ስለሆነ ፐርፐዙን ስለሚያውቅ ስኬታማ ነው። የራሱን ችሎ ራሱን ማስተዳደር መቻሉ ራሱ ስኬት። አሁን እኛ ሰፈር እንደዚህ ቡና የምታፈላ ሴት አለች። እኛ ቢሮ አካባቢ ቡና ታፈላለች። ጠዋት ትመጣና እዛ አካባቢ ላሉ ሰዎች ፓስቲ ምናምን ሻይ ምናምን ታንትላለች። ከዛ ምሳት ሰዓት ላይ ቡና ታፈላለች። ጽድት ያለች ነች። ቤቷ ትሄዳለች። የቤት ኪራይዋን ትከፍላለች። ልጆቿን ትምህርት ቤት ትልካለች። የልጆቿን ትምህርት ቤት ትከፍላለች። ስኬታማ ነች አይደለችም? ስኬታማ ነች። ለምን? ለምትኖርለት ዓላማ የራሷን ኑሮ አሸንፋ ልጆቿን አስተምራ እየኖረች ነው። እቺ ሴት ስኬታማ ነች። እዛ ጋር ጎሚስታ የሚሰራው ጎማ የሚደበድበው ልጅ ትታርጎ ጎማ ደብድቦ የጎማችንን አየር ለክቶ ምናምን ከዛ በምሳ ሰዓት ገብቶ ምሳውን በልቶ ብር ሰርቶ ሄዶ ቤት ኪራዩን ከፍሎ ሰርቫይቭ እያደረገ ምናልባት ቤተሰቡንም እናቱንም እየረዳ ይኖራል። ይሄ ልጅ ስኬታማ እንደሆነ ልንነግረው ይገባል። ሰዎች ሊለወጡ ይችላሉ። ወንድሜ ቢሆን፣ እህት ብትሆን፣ ጓደኛ ቢሆን፣ ማን ቢሆን፣ ልጅ ብትሆን ሊለወጡ ይችላሉ። አጠፋለሁ
አንድ ጊዜ ይቅርታ ያደርግልኛል አንድ ሰው ደግሜ ሳጠፋ እንዴ አላበዛውም እንዴ ባለፈው እንዲያጠፋ ይቅርታ አደረኩለት እንደገና ደግሞ ይልሻል ሰው። እሱ ግን ፈጣሪ ይቅር ይልሻል፣ አሁንም ይቅር ይልሻል፣ አሁንም ይቅር ይልሻል፣ ማቆሚያ የለው። አንድ ሰው ተቸግሮ መልካም ያደርግለታል፣ መልካም አደረገላት። ከዛ መልካም ካደረገላት በኋላ እንደገና ተቸግራ አገኛት። እንግዲህ ባለፈው ተቸግራ መልካም አድርጌላታለሁ፣ እኔ ስንት ይረዳታለሁ፣ እኔ ስንት ጊዜ ነው ማግዛት እሷን ይላል ሰው። እግዚአብሔርስ አሁንም ይደርስልሻል፣ አሁንም ያደርግልሻል፣ አሁንም ያደርግልሻል። ሰጥቶሽ 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 የማይበቃው እንደ እግዚአብሔር ያለ ማንም የለም። ይቅር ብሎሽ ይቅርታ አድርጎ 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 መጨረሻ እንደሌለው እንደ እግዚአብሔር ያለ ማንም የለም። መልካም አድርጎ የማይሰለቸው እንደ እግዚአብሔር የለም። ለሙስሊም አዳማጮቻችን ደግሞ እንደ አላህ ያለ የለም። ትዳር የምትፈልግ ሴት አለች። ትዳር ነው የምትፈልገው። ጥሩ አደረገች መፈለግ፣ ግን ከቦይፍሬንድ ጋር ነች። ከቦይፍሬንድ ጋር እየወጣች ነው፣ ወይም ከተለያዩ ወንዶች ጋር እየወጣች ነው፣ ግን ማግባት ትፈልጋለች። ማግባት ትፈልጋለች። አስጪው የምን ቦይፍሬንድ ነው? መጸዳት አለበት። ከተለያዩ ህይወታችን መጸዳት አለበት። እኛ ጋር በረከት እንዳይመጣ የሚከለክሉ ነገሮች አሉ። ፍቅር አንዳንዱን ነገር እኛ ነን የከለከልን። አንዳንዱን ጸሎታችን ራሳችን የከለከልን። አልቀደስ ብለን አስቸጋሪ ሆነን ወሬኞች ሆነን አሉባልተኞች ሆነን ከዛ የማይገባ ሪሌሽንሽፕ ውስጥ እየገባን ሱስ ውስጥ እየገባን ህይወታችንን አቆሽሸን በረከት እንጠብቃለን። መብራትህን አብራና ቤትህን ጠረገው፣ ይጠረግ። ስልክህ ይጠረግ። ስልክ ውስጥ ቆሻሻዎች አሉ፣ ይጠረግ። እንዳይመጣ ይከለክላል። የማያስፈልጉ ነገሮች ስልካችን ውስጥ አሉ፣ ጥርግ ጋር ስልክህ ይጠረግ፣ ላፕቶፕ ይጠረግ፣ አይፓድ ይጠረግ፣ ቤት ይጠረግ፣ አእምሮ ይጠረግ፣ ይጸዳ። ለማግኘት ያቺ የጠፋችብን ነገር ለማግኘት ወሬ፣ ሐሜ፣ ጥላቻ፣ ዝሙት፣ ርኩሰት፣ ዝም ብሎ የማይሆን ነገር ውስጥ መግባት ስኮላርሺፕህን ይከለክላል፣ ገንዘብህን ይከለክላል፣ ትዳርሽን ይከለክላል። እና አጽዱት። ባለፈው አእምሮ ብለናል። አሁን ደግሞ ዛሬ ህይወታችሁ በሙሉ ይጽዳ ከእንደዚህ አይነት ነገሮች። ከሱ ብሌሲንግ የምትፈልጉ ከሆነ ላይፍ ውስጥ ጽናት ያስፈልጋል። አሁን እዛ ትፈልጋለች፣ ስታጠብ እዛ ጋ ትፈልጋለች፣ ስታጠብ እዛ ጋ ትፈልጋለች፣ እዛ ጋ ትፈልጋለች። ፐርሲስተንስ ያስፈልጋል። ወጣቶችም ሌሎችም በቀላሉ ጊቭ አፕ የሚያደርጉ ከሆነ ይሸነፋሉ። በቀላሉ ጊቭ አፕ ማድረግ የለባቸው። ፐርሲስት ማድረግ፣ መጽናት፣ ፐርሲቨረንስ ያስፈልጋል። ለምን? እሱ የራሱ ታይም አለው፣ ታይሚንግ አለው። ነገሮችን የሚያደርግበት ጊዜ አለው። መጠበቅ ያስፈልጋል፣ መጽናት ያስፈልጋል፣ አጥብቆ መፈለግ፣ በእምነት አጥብቆ መፈለግ ያስፈልጋል። ከዛ ማመን፣ ውስጣችን እርግጠኛ መሆን፣ ፖዚቲቭ መሆን። አሁን እኛ ሳይኮሎጂንም ቴዎሎጂንም የምናወራና ፖዚቲቭ ነገር ፖዚቲቭ ሆኖ አምኖ ደግሞ መጠበቅ ያስፈልጋል። ጽናት፣ መብራቱን ማብራት፣ ከሱ ጋር ማስተካከል፣ ቆሻሻውን ማስወገድ፣ በጽናት መፈለግ መጠበቅ ያስፈልጋል። እና በጣም የሚገርም ነው ይሄ። ሰዎች የዘገየባቸው ነገር ይመጣል። እነዚህ ነገሮች ካረጉ የዘገየባቸው ነገር ይመጣል። የነበራቸው ያጡት ነገር ይመለስላቸዋል። ምርኮ ነው የሚባለው። ምርኮ ይመለስላቸዋል። በቃ ስድብ የሆነባቸው ነገር ይወገድላቸዋል። ግን እነዚህ ማድረግ አለባቸው። have good relationship and fellowship with the creator። ቤቱ ህይወታችሁ ከምን የማያስፈልግ ነገር ይጸዳ። በጽናት ጠብቁ፣ በጽናት ቆዩ፣ ፈልጉት፣ አጥብቃችሁ ፈልጉት። ከዛ በኋላ የሚፈልጉት ነገር ይመጣል። መፈልጋት ወሳኝ የሆነች በህይወታቸው ወሳኝ የሆነች ነገር ትኖራለች። የሚፈልጓት ቪዛ ትሆናለች፣ ትዳር ይሆናል፣ ልጅ ይሆናል፣ ቢዝነስ ይሆናል፣ ሹመት ይሆናል። በህይወታቸው ደስፕሬት ሆነው የሚፈልጓት ነገር አለች። እንደዚች ይሆናል። ግን እነዚህ ማድረግ አለባቸው። አንተ በራስህ እንደው በቃ እንዴ አምላክ ነኝ ብለህ አምላክ የለም ብለህ እየተጎማለልክ እግዚአብሔር በፈጠረው ምድር ላይ የሱ በሆነ ሰማይና ምድር ላይ እንደ የተጎማለለ የለም እሱ እባክህ ምናምን እኔ አልፈልግ እያለ እዚህ ምድር ላይ ይፈልግ የሱ ነው። ኤቭሪቲንግ የሱ ነው። የሱ ያልሆነ ነገር የለም። እና አጥብቀው የሚፈልጓት ነገር ያገኟታል። በጣም የሚገርመኝ ቃል አለ። እርሱ ስለእናንተ ያስባልና የሚያስጨንቃችሁ በእርሱ ላይ ጣሉት ይላል። ለምን ይጨነቃሉ ታዲያ?
ለማን ብዬ ነው የሚጨነቀው? የሚያስጨንቅ ነገር አለ። ይህ ዓለም ያስጨንቃል፣ በደንብ ነው የሚያስጨንቅ። እሱ ግን ምን ብሏል? እኔ ላይ ጣሉት አለ። እኔ ላይ ጣሉት ካለ እኔ ለምን እጨነቃለሁ? ወስድና ቁጭ አደርጋለሁ። ለዚህ ነው ባለፈው የአእምሮ ጤና በእምነት ካለሽ የአእምሮ ጤና ጥሩ ነው ያልነው። ምክንያቱም ሲጨንቀኝ ወስጄ የምነግረው አለ። ወስጄ የሚያስጨንቃችሁን በእርሱ ላይ ጣሉት ተብሏል። እጥለዋለሁ። እረፉ ደግሞ ብሏል። እረፉ እኔ አምላክ እንደሆንኩኝ ይወቁ ብሏል። ታዲያ ለምን አላርፍ? አንድ ሰው ምን አለ መሰለሽ? እስራኤልን የሚጠብቅ አይተኛም አያንቀላፋም የሚለውን አነበብኩኝ አለ። ታዲያ ለምን ሁለታችንም እንቅልፍ እናጣለን ብዬ ይለጣልኩኛል። እና እረፉ እኔ አምላክ እንደሆንኩኝ ይወቁ ካለ ለምን እጨነቃለሁ? ምንም ተጨንቀሽ በቁመትሽ ላይ መጨመራትሽም አንዱን ጸጉር ነገ ለቀኑ ክፋቱ ይበቃዋል ይላል። ነገ የራሱን ችግር ይዞ ይመጣልና ቴክ ኢት ኢዚ ተብለናል። ታዩ እረፉ ተብሏል። የመጨረሻ for I know the plans that I have for you ይላል። እንዴት ነው የሚያደርገው ታዲያ? በምን መንገድ ያደርገዋል? እንዴት ያደርገዋል ብለሽ ደግሞ ስትጠይቂ for I know the plans that I have for you እንዴት እንደሚያደርገው ደግሞ ያውቃል። ስለዚህ መብራቱ ይብራ፣ ቤቱ ይጸዳ፣ በጽናት እንፈልግ፣ እነዚህን ነገሮች እናድርግ። ሲሆን ደግሞ ጓደኛ እንቀይር፣ ክብር ለሚገባው ለእግዚአብሔር እንስጥ። ያንን እናድርግ። ያቺ የምትፈልጓት ደስፐሬት ሆናችሁ የምትፈልጓት ነገር ግን የት ሄደች? እሷ ነገር ግን ያቺ ወሳኝ በህይወቴ አሁን ይሄ ሜሴጅ በህይወቴ ወሳኝ ነው የምትያት ነገር ፍቅር ትሆናለች። ለነሱም ይሆንላቸዋል። ግን እነዚህን ፕሮሲጀሮች መከተል አለባቸው። ተወይኮ ሄደ እኔ እዚህ ቆሜ ብሎ ሰው ኢቭን አንዳንድ ሰው እንደውም መጨረሻ ሰዓት ላይ ሊመጣለት ሲል የሚተላለፍ አለ ከሚያገኘው ነገር ጋርና አንተ ፐርሰናሊ ጠብቀ ሰልችቶ ሄደ ማግኘት የምችለውን ነገር አስተታቃለህ? እኔ ከመጀመሪያው መጠበቅን ተምሬያለሁ። በደንብ መጠበቅ። ምክንያቱም ስታያቸው ሁሉም ጠብቀው ነው ያገኙትና በቅዱስ መጽሐፍም መጠበቅን ተማርኩና ምን ገባኝ መሰለሽ? የኔ ታይሚንግ አለ፣ የሰማይ አምላክ የራሱ ታይሚንግ አለው። የኔ ጊዜና የእሱ ጊዜ አንድ ላይ ሆን ይችላል። እሱ ደግሞ የሚያደርገው በራሱ ጊዜ ነው፣ በእኔ ጊዜ አያደርግም። በፈለገ ብጾም ብጸልይ ብንከባለን በራሱ ጊዜ ነው የሚያደርገው። እሱ የቀጠራት ቀጠሮ አለች፣ በዛች ቀጠሮ ያደርጋል። ያንን ተምሬያለሁ። አሁን የምፈልጋቸው ነገሮች ሊኖሩ ይችላሉ፣ ግን የእሱ ታይሚንግ ስለገባኝ በእኔ ታይም ላይ መጣ ይችላል። አንዳንዴ የኔ ጊዜና የእሱ ጊዜ ሊገጣጠም ይችላል። አንዳንዴ ደግሞ እኔ ካሰብኩት ቀድሞ ያደርጋል። አንዳንዴ ደግሞ እኔ ካሰብኩት ዘግይቶ ያደርጋል። በጊዜ አይደራደርም። ጊዜ እሱ ነው። እሱ በፈለገው ጊዜ ነው የሚያደርገውና ሚስ እንዳያደርጉት እኔ መጠበቅን በደንብ ተምሬያለሁ። በደንብ አስተምሮኛልና እኔ በጊዜው ሲያደርግ እየተገረምኩ እየተደነቅኩ ነው የኖርኩት። አሁንም በጊዜው የሚያደርጋቸው ነገሮች አሉ እና መጠበቅን ይማሩ። እሱ የራሱ ታይሚንግ እንዳለው ይወቁ ማለት ነው። ከፈጣሪ ጋር መስማማት ሲያቀታቸው ፈጣሪን ያኮረፉ ሰዎች በጣም ከባድ ኖሮ የሚኖሩት። በጣም ከባድ። ወዴት ይሄዳሉ? ዳዊት እኮ ብሎ ወደ ሰማይ ብሄድ በዛ አለ፣ ወደ ታች በወርድ እዚህ አለ፣ በሁሉ ጋር አለ። የት ትሄጃለሽ? ከእሱ ጋር ተጣልተሽ ከእሱ ጋር ይኳረፉና በተለያየ ምክንያት እሱን ይቀየሙና ከእሱ ጋር ያላቸው ሪሌሽንሺፕ ደግሞ ይበላሽና ሀዘንተኛ ሆነው ይኖራል። በህይወታችን ብሪፍ ለሆኑ ወራት ለተወሰነ ጊዜ የምንቀየምበት የምናኮርፍበት ጊዜ አለ ከእግዚአብሔር ጋር። አዎ እውነት ነው። ሌላ ደግሞ ስኬት ማጣት ይለፋሉ፣ ሰክሰስፉል ለመሆን ይሞክራሉ። አልሆናለኝ ሲሉ በቃ ልሳካ ደፋ ቀና ብለው ወጥተው ገብተው ወድቀው ተነስተው ታግለው ኑሮን ማሸነፍ ሲያቀታቸው፣ ለውጥ ማምጣት ሲያቀታቸው እነሱ ደግሞ የውስጥ ልብስ ጥቁር ልብስ ይለብሳል። ራሳችሁ ላይ ስሩ። በቃ ኢምፕሩቭ ዩር ካራክተር፣ ኢምፕሩቭ ዩር ፐርሶናሊቲ። ራሳችሁን አፕዴት አድርጉ። አንብቡ፣ ትችላላችሁ። አንብቡ፣ ራሳችሁን አሳድጉ፣ ራሳችሁን አፕዴት አድርጉ። ምን ይባላል መሰላችሁ? አሁን ያነሳነው አቲቲዩድ ነው አይደለም? አፕቲቲዩድ የምትወጡበትን አልቲቲዩድ ከፍታ፣ የምትወጡበትን
አልቲቲዩድ ከፍታውን የሚወስነው አፕቲቲዩዳችሁ አይደለም። አፕቲቲዩድ ብቃት ነው። የምትወጡበትን ከፍታ የሚወስነው የሚወጡበትን አልቲቲዩድ የሚወስነው አፕቲቲዩዳችሁ ሳይሆን አቲቲዩዳችሁ ነው። ሶስቱን ቃላት አስቡት። አልቲቲዩድ፣ አፕቲቲዩድ፣ አቲቲዩድ። የምትወጡበትን ከፍታ የሚወስነው አልቲቲዩዱን የሚወስነው አፕቲቲዩዳችሁ ሳይሆን አቲቲዩዳችሁ ነው። አመለካከታችሁ ነው። ፖዚቲቭ ቲንከርስ ከሆናችሁ ሰዎች ይወዳችኋል፣ ስራ ይሰጧችኋል፣ ከእናንተ ጋር መዋል ይፈልጋሉ። ካራክተራችሁ ቆንጆ ነው፣ ለስራ ትመቻላችሁ፣ ፖዚቲቭ ናችሁ፣ ደስ ትላላችሁ። ስለዚህ በስራው ዓለም ሰክሰስፉል ለመሆን ተወዳጅ ለመሆን ይጠቅማችኋል። አቲቲዩዳችሁ ማይንድ ሴታችሁ ማለት ነውና ራሳችሁ ላይ ስሩ፣ አልቲቲዩዱ ላይ ውጡ። ከፍታው ላይ ደግሞ የሚያቆያችሁ ካራክተራችሁ ነው። ስለዚህ አቲቲዩዳችሁ ላይ ስሩ። እዚህ ጋር ከተቀየረ ሁሉ ነገር ይቀየራል። የሚኖርበትን ፐርፐዝ አውቋል ወይ? የሚኖርበት ፐርፐዝ አለው ወይ? ለምንድን ነው የምትኖረው ተብሎ ሲጠየቅ እኔ የምኖረው ለዚህ ነው ማለት ይችላል ወይ? ያንም ማለት ከቻለ ፐርፐዝ ካለው የሚኖርለት ዓላማ ካለው ሰክሰስፉል ነው፣ ስኬታማ ነው። ያሰበው ቦታ ላይ ላይደርስ ይችላል። ጎሎች ይኖሩታል፣ እዛ ጋር ጎሎች ይኖሩታል። ግን መንገዱን ስለያዘው በመንገድ ላይ ስለሆነ ፐርፐዙን ስለሚያውቅ ስኬታማ ነው። የራሱን ችሎ ራሱን ማስተዳደር መቻሉ ራሱ ስኬት። ስኬታማ ነህ፣ ይጨመርልሃል፣ መጨመር ትችላለህ። ግን ስኬታማ ለመባል የግድ የራስህ ድርጅት ኖሮ ሀብታም ሆነ መሆን አለበትም። ስለዚህ ስኬት የሚለውን ነገር ሪዲፋይን መደረግ አለብን። የራሳቸው ድርጅት ስላልከፈቱ ብዙ ሚሊዮን ብር ባንክ ስላላስቀመጡ እኔ ስኬታማ አይደለሁም ብለው ማሰብ የለባቸው። ዓላማ እስካላቸው ድረስ ስኬታማ ናቸው ማለት ነው። 61% ካንሰር ከ60 በላይ እንበለው 60% ካንሰር ዳይሬክትሊ ከቂም ጋር የተያዘ ነው። እንደዛ ስለሆነ አሁን የካንሰር ትሪትመንት ላይ ምን አመጡ? ካንሰር ትሪት የሚደረገው ኬሞቴራፒ አለ፣ ሬዲዬሽን ቴራፒ አለ አይደለም? ልክ እንደሱ ሴንተር ተዘጋጅቶ ካውንስሊንግ ሴንተር ተዘጋጅቶ ካንሰር ያላቸው ሰዎች ፎርጊቭነስ ቴራፒ እንዲወስዱ ፎርጊቭ እንዲያደርጉ ከካንሰሩ ቶሎ እንዲድኑ። አሁን እኔ ያስብና አንድ ሰው ያብሽቆኛል፣ አናዶኛል፣ ያደረገኝ ነገር በጣም መጥፎ ነው ያደረገኝ ነገር ሳሰላስለው ኢሙን ምናምን አስባለሁ። ግን እኔ ላይ ሊያመጣብኝ የሚችለውን ነገር አስባለሁ። ይሄንን ሰው ይቅር ብለው ይሻላል ወይስ እኔ ይሄን ሁሉ ችግር ብጋፈጥ ይሻላል? ስለዚህ አይቾስ ይቅርታ ይቅር ብሎ ለመተው መወሰን ውሳኔ ነው። ስለዚህ ተወስናለህ። ከዛ በኋላ ሜቶዱን የጠየከኝ ስፔሲፊካሊ በጣም ጥሩ ጥያቄ ነው። የምታደርገው ነገር ምንድን ነው? ሰውየው ካለ የምታገኘው ከሆነ እንዲህ ያድርገኛል ግን አይ ፎርጊቭ ዩ በለው፣ ንገረው በቃላት በድለኛል፣ ይቅር ብያለሁ። ሁለተኛው ዘዴ ደብዳቤ ትጽፍለታለህ። ሩቅም ከሆነ ካንተ መውጣት አለበት። ይቅር ብያለሁ የሚለው ወይ በንግግር ወይ በቃላት መውጣት አለበት። ከዚህ ደብዳቤ ትጽፍለትና ትልክለታለህ። አይ ፎርጊቭ ዩ ይቅር ብያለሁ ትለዋለህ። ወይም ደግሞ ሰውየው በህይወት ላይ ኖር ይችላል። ለምሳሌ አንዳንዶች ያሳደጋቸው አባታቸው ላይ ቂም ይኖራል፣ ወይም ከሞተ ሰው ላይ ቂም ይኖራቸዋል። ስለዚህ ምን ያደርጋሉ? ማያገኙትም ከሆነ በህይወትም የሌለ ከሆነ ደብዳቤውን ትጽፈውና ታቃጥለዋለህ። ያ ማለት ከኔ ውስጥ ወጥቷል። ስለዚህ አንዳንዴ መቃብሬ ላይ እንዳትቆም መቃብሬ ላይ አልቆምም የሚል ነገር አለ። ሰው የለም ማለት ነው። እሱ በጣም እኮ ከባድ ነው። እንደዛ የሚሉት ሰዎች እኮ ውስጥ እኮ እየሞቱ ነው ያሉት። ኦፕራ ዊንፍሪ ጥቁር ነች። የተባለችው ምንድን ነው? ቴሌቪዥን ላይ ትሰራ ነበር፣ እንደዚህ እንደ አባይ ቲቪ ዜና ታነብ ነበር። እዛ አንድ ቀን አለቆቹ ያጠሯትና ይኖባት አሏት፣ ኦፕራ you are unfit for television አሏት። አቶኝም አሏት። you are unfit for television ቃሉ የተጠቀሙበት ይሄንን ነው። ስለዚህ አሁን ከዜና አንባቢነት እናወርድሽና አንድ ማይታይ ፕሮግራም አለ፣ ፕራይም ታይም ላይ ማይታይ የሆነ ፕሮግራም አለ፣ ቶክ ሾው ነገር፣ እሱን ትሰሪያለሽ። አይታይም፣ ኢምፖርታንት አይደለም ፕሮግራሙ። ምክንያቱም አንቺ ለቲቪ አቶኝም አሏት። ያው እንግዲህ መልኳንም ምኑንም አቶኝም፣ ለቴሌቪዥን አቶኝም አሏት። ከዛ በኋላ
ኦፕራ ቺካጎ ሄደች። ከዛ የራሷን ፕሮግራም ጀመረች። ምን ይባላል መሰለሽ? ኦፕራፊኬሽን ኦፍ ቴሌቪዥን ይባላል። ለወጠችው። ለምንድን ነው? ስለ ራሷ ውፍረት ታወራለች። ቲቪ ላይ ቀርባ ያልተለመደ ነው። ስለ ጥቁርነቷ ታወራለች። ስለ ፌል ስላደረገችባቸው ሪሌሽንሽፖች ታወራለች። እዛ ቴሌቪዥንን ለወጠችው ተባለ ኦፕራ። ከዛ ደግሞ ቆየና በጣም ፖፑላር ስትሆን ኦፕራ ኢፌክት የሚባል መጣ። ኦፕራ ኢፌክት ማለት ምንድነው? ፖለቲካው ላይ ተጽዕኖ አላት። እሷ አቅርባ እንትን ያደረገችው ሰው አሁን ኦባማን አቅርባው ነበር ፕሬዚደንት ከመሆኑ በፊት ይሳካለታል። እሷ መጽሐፍ አንብባ ይሄ መጽሐፍ ጥሩ ነው ካለች መጽሐፉ ኢን ሚሊየንስ ይሸጣል። ኦፕራ ኢፌክት ይባላል። እቺ ሴት አሁን ምን ተባለች መሰለሽ? ኦፕራ ዊንፍሪ ኔትወርክ የሚባል ሚዲያ አላት። አንደኛ ነው። ኦ ሜጋዚን የሚባልለት። ከዛ ከሁሉም የሚገርመኝ ልንገርሽ፣ the most powerful and influential woman in the world ተብላለች። the most powerful and influential woman in the world ተብላለች። በጥቁር ህዝብ ታሪክ፣ በጥቁር አሜሪካኖች ታሪክ ከሷ በፊትም ማንም አልነበረም፣ ከሷ በኋላም ማንም የለም። የመጨረሻዋ ከጥቁር አሜሪካን ሴቶች የመጨረሻዋ ትልቅ ሴት፣ የመጨረሻዋ ባለሀብት ሴት እሷ ነች። አለቆቿ ግን ምን አሏት? ኦፕራ አንቺ ለቴሌቪዥን አትሆኝም ብለዋት ነበር። ቴሌቪዥን እንደዚህ ተቆጣጠረችው። እንደ ኦፕራ ያለ ማንም የለም አሜሪካ ውስጥ፣ እንደሷ የሚታይ ማንም የለም። ዶክተር ፊልም ይባላል እኔ የምወደው። ዶክተር ፊልን ኦፕራ ነች ታዋቂ ያደረገችው። ዶክተር ኦዝም ይባላል። ዶክተር ኦዝን ኦፕራ ነች ታዋቂ ያደረገችው። ዶክተር ፊል እሷ ፕሮግራም ላይ ይመጣል፣ አስተያየት ይሰጣል። ዶክተር ኦዝ እሷ ፕሮግራም ላይ ይመጣል፣ አስተያየት ይሰጣል። ዶክተር ፊል ሲናገር ለምን የራስህን ፕሮግራም አትጀምርም ብላለችው። ከዛ በኋላ ጀመረ፣ ታዋቂ ሆነ። በሷም የታወቀውና እንዲህ አይነት ታላቅነት ቦታ ላይ የደረሰች ሴት ግን አትችም የተባለች ሴት ነች። እኛ ሀገርም ቅዱስ ያሬድ አሁን ግዕዝ እዝል አራራይ ተብሎ የኢትዮጵያ እንግዲህ ሚውዚክ የኢትዮጵያ ዜማ በአጠቃላይ ከዚህ ነው የሚቀዳውና የእሱም ራሱ ስሰማ ምንም እንደማይችል አይ ቲንክ ተባሮ ቁጭ ብሎ ዛፍ ላይ ትል ስትወርቅ 6 ጊዜ ወርቃ 7ኛ ስትነሳ ከሱ ተምሮ ነው። ከትሏ ኤግዛምፕል ሰጥቶ ከትሏ ኤግዛምፕል ወስዶ ሰው ወርቅ ለከኝ። ስለዚህ ብሎ ከዛ ተነስቶ ለኛ ለኢትዮጵያ ሙዚቃ አጠቃላይ የቤተ ክህነት ብቻ ሳይሆን ዓለም ሴኩላር የኢትዮጵያ ሙዚቃ ቅኝቱ ራሱ ከያሬድ አልመጣማለ። ያሬድም እንደዛ ነው ታሪኩ። ጥሩ ምሳሌ ነው። በጣም ጥሩ። ሰዎች ልባቸው ይሰበራል። በተለያየ ምክንያት ልባቸው ሊሰበር ይችላል። አንዳንድ ጊዜ ያልጠበቁት ከባድ ሐዘን ይገጥማቸዋል። ሎስ ሳያስቡት እናታቸውን ሲያጡ፣ ሳያስቡት አባታቸውን ሲያጡ ልባቸው ይሰበራል። በተለይ እኔ ልብ ስብራት ከባባዶቹን ያየሁት ልጅ ያጡ ሰዎች ናቸው። ልጅ ያጡ ሰዎች የልብ ስብራታቸው እጅግ ከፍተኛ ነው። በጣም ነው የሚጎዱት። እርግዝና ላይ ሆነው ሊወልዱ ደርሰው እንደዚህ አይነት ነገር ሲፈጠርባቸው ልብ ይሰብራል እና ድንገተኛ ሐዘን ልብ ይሰብራል። ያልጠበቁት ሐዘን አንቺ ሰውን አስታመሽ፣ ቤተሰብን አስታመሽ፣ ኤክስፔክት አድርገሽ ከዛ ሊሆን እንደሚችል ኤክስፔክት አድርገሽ ስትዘጋጅ ሌላ ነገር ነው። ግን ሳያስቡት በድንገት ሲሆንባቸው ግን በጣም ልብ ይሰብራል። በጣም እና ይሄ ድንገተኛ ሐዘን ልብን ይሰብራል። ሰዎች ደግሞ አግኝተው ሲያጡ የነበራቸውን ነገር በድንገት በእሳት አደጋ ኦቨርናይት ነዶ ሲያገኙት፣ በመኪና አደጋ ያላቸውን ነገር ሲያጡ፣ በተለያዩ አደጋዎች አግኝተው የነበረ የተወሰነ ኑሮ የነበራቸውን ነገር ሉዝ ሲያደርጉት እሱ ልብ ይሰብራል። ይህምን በስራውም ዓለም የነበራቸውን ፖዚሽን ሴኪዩር አድርገው ይሄ ኑሮዬ ነው ስራዬ ነው ብሎ የያዙትን ነገር እሱን ሲያጡ ልባቸው ይሰበራል። አተርፍበታለሁ ብለው አስበው ተስፋ አድርገው ዕቃ ከውጭ አምጥተው ከዛ ኪሳራ ሲደርስባቸው ልባቸው ይሰበራል። የተለያየ ነገር ነው አግኝቶ ማጣት ልብን ይሰብራል። ከዛ ደግሞ
ሪጀክሽን፣ ሰዎች ሪጀክት ሲያደርጉሽ፣ ሲያድሙብሽ፣ አሁን አድመውባቸው እነሱ ሪጀክት ሲያደርጓቸው፣ እነሱ ሰርክል ሰርተው ጓደኛሞች ሆነው እሷን አውጥተው ለብቻዋ ባይተዋር ሲያደርጓት ልቧ ይሰበራል። ያልጠበቀችውን ያላረገችውን ነገር ሲያወሩባት፣ ኤክስፔክት ከጓደኞቿ የማትጠብቀውን ነገር ሐሜት ስትሰማ ሲጎዷት ሀርት ያደርጋል እና ልብ ይሰብራል። ሪጀክሽን ሌላው ፋክተር ነው፣ ልብ የሚሰበርበት ነው። ሌላው አምኖ መከዳት። ሰው ታምኛለሽ፣ ከዛ ያምኑና ለምሳሌ አብረው ቢዝነስ ይጀምራሉ። ከዛ ሙሉ በሙሉ ሲክዷቸው ባልተፈጠረም የቱ ጋ ነው የሰጠኸኝ? የቱ ጋ ነው የተስማማ ነው? መቼ እንደዚህ ተባብለን እናውቃለን? ብለው ሲሉ ልብ ስብራት ያመጣል። የልብ ስብራት ያመጣል። በፍቅር ግንኙነት ቢትሬ ሲደረጉ ለምሳሌ ፍቅረኛሞች የሆኑና ከዛ እሱ ከሌላ ሴት ጋር ይሄድና ስለዛ ስትሰማ በሌላ ሴት እንደለወጣት ስትሰማ ትጎዳለች። ልብ ስብራት የውስጥ ጉዳት ማለት ነው። ሌላ የሆነ የሚሰበር ዕቃ አለ ማለት ሳይሆን የውስጥ ጉዳት ነው። ከዛ ብሮከን ሃርትድ ትሆናለች። አልጠበቀችም፣ ቢትሬ አድርጓታል። ያልጠበቀችውን ነገር አድርጎባታል። ከዛ ይጎዳታል። ወይም ደግሞ እሷም ደግሞ እንደዚሁ ከሱ የተሻለ ሰው ባለችው ሰው ለውጣው አምኗት ወደ ትዳር እንሄዳለን ብሎ ጠብቆ ተስፋ ሲያደርግ ከዛ በሌላ ሰው ለውጣው ደግሞ ስታሳየው ቢትሪያል በጣም ውስጣቸውን በጣም ይጎዳል። ብድግ ብሎ ባል ወጥቶ ትዳሩን ትቶ ወጥቶ ከዛ በኋላ ሌላ ሴት ሲያገባ ልቧ ይሰበራል። እነዚህ የውስጥ ጉዳቶች ናቸው። ድንገት ልብን የሚሰብሩ ብሮከን ሃርትድ የሚያደርጉሽ የሰዎችን ልብ ከት የሚያደርጉ የሚሰብሩ የውስጥ ጉዳቶች ወይም ሃርት ናቸው።